ሰላም ሰላም እንዴት ናችሁ? ውድ የጂነስ ሚዲያ ቤተሰቦች እንግዲህ ለዛሬ ደግሞ ይዤላችሁ የመጣሁት እንግዲህ እንደተለመደው ቪዲዮ ልሰራላችሁ አይደለም ወይም ደግሞ የሪሚዲያል ወይም ፍሬሽማን ቲዩቶር ልሰጣችሁ ሳይሆን አንዳንድ ተማሪዎች ወይም ደግሞ ወንድሞች እናቶች ትኖራላችሁ በተለያየ ዩኒቨርሲቲ ውስጥ የምትማሩ ነገር ግን አቅሙ ያላችሁ የማስረዳት አቅሙ ያላችሁ ወይም ደግሞ እውቀቱ ኖሯችሁ ነገር ግን የተለያዩ ሶሻል ሚዲያዎችን ያልጀመራችሁ ቤተሰቦች ወይም ደግሞ እህት ወንድሞችን ልትኖሩ ስለምትችሉ እናንተን ሞቲቬት አድርጌ ወይም ደግሞ የኔን ለ10 ወር የሞከርኩትን ሙከራ አሳይቻችሁ እናንተ ውሳኔውን እናንተ እንድትወስኑ ነው ማለት ነው። ወይ ትጀምራላችሁ ወይ ሶሻል ሚዲያ ትጀምራላችሁ ወይ ትተውታላችሁ ማለት ነው። ስለዚህ ምንድነው በዛሬው ቪዲዮ ሶሪ በጣም ጉንፋን ስላመመኝ ነው። በዛሬው ቪዲዮ ይዤላችሁ የመጣሁት ምንድነው አንዳንድ የተለያየ ቦታ ላይ ያላችሁ መስራት የምትችሉ ለሶሻል ሚዲያ ከሶሻል ሚዲያ የራቃችሁ ነገር ግን እውቀታችሁን ወይም ደግሞ ያላችሁን ነገር ያልተጠቀማችሁበት ቤተሰቦች ስላላችሁ እናንተን የኔን ልምድ እኔም ገና ጀማሪ ስለሆንኩኝ እኔ እንዴት እንደጀመርኩኝ በምን አይነት ሁኔታ እንደጀመርኩኝ እና አሁንም እንዴት እየሰራው እንዳለ በምን አይነት ኮንዲሽኑ ተመቻችቶልኝ ሳይሆን እንዴት እየሰራው እንዳለ ነባራዊ ሁኔታ አሳያችኋለሁ ማለት ነው። ምንም ስኪል ሳይኖረኝ ነው ማለት ነው የጀመርኩት። ስለዚህ እስኪ አሁን የኔ ቻናል ከተከፈተ እንደ ላሳያችሁ ነው ማለት ነው። ስንት ወር እንደሆነው ከተከፈተ አሳያችኋለሁ ማለት ነው። አብረን እናየዋለን። እንግዲህ ዩቲዩብ ስቱዲዮ ስንገባ ይህ ቻናል አለ ማለት ነው። ይህ ቻናል በዚህ ቻናል ላይ የምሰራቸው ቪዲዮዎች የተለያዩ ፍሬሽማን ኮርስ እና ሪሚዲያል ተማሪዎችን ቲዩቶሪያል እንሰጣለን ማለት ነው። እውቀቱ ኖሮኝ ሳይሆን ነገር ግን ያው የሚችለውን ላካፍል በሚል ነው ማለት ነው። የምሞክረውን ያህል ነው ማለት ነው። ስለዚህ ይህ ቻናል ከተከፈተ ስንት ወር እንደሆነው እስኪ ቪዲዮ ውስጥ ገብተን ይህ ቻናል ለተከፈተ እንግዲህ ኦልሞስት አሁን ወደ 10 ወር አካባቢ ሆኖታል ማለት ነው። ቻናሉ ከተከፈተ ይኸው ልክ 10 ወሩ ማለት ነው። እንዴት ብናጠና ይሻላል የሚለውን ማለት ነው። ስለዚህ ይህን ከፍተን ብናየው አሁን ይህን ከፍተን ብናየው አሁን ይህን በጣም ቪዲዮውን ብናየው በቃ እንዴት እንደቀረጽኩት በሰዓቱ ሰላም የጂነስ ሚዲያ ቤተሰቦች እንኳን ወደ ጂነስ ሚዲያ በሰላም መጣችሁ እያልኩኝ ውድ ተማሪዎች እንደምን የግቢ ተማሪ ሆኜ ነው ይህንን ቪዲዮ ወይም ደግሞ ይህን ቻናል የጀመርኩትኝ የግቢ ተማሪ ሆኜ ነው የጀመርኩት ማለት ነው። ስለዚህ ምንድነው በሰዓቱ ምንም ነገር አልነበረኝም። ስልክ ብቻ እንደምታዩት ስልክ ብቻ ነበር የነበረኝ። ምንም ነገር አልነበረኝም። በሰዓቱ ይህን ቻናል ከፍቼ ቪዲዮ መልቀቅ ጀመርኩኝ ማለት ነው። ስለዚህ ቪዲዮ መልቀቅ ከጀመርኩ በኋላ የነበረኝ ሳብስክራይበር 4 ሳብስክራይበር ምናምን ነበር። ለ6 ቪዲዮ ለቅቄ 4 ሳብስክራይበር ብቻ ነበር የነበረኝ። ስሩ ታይም ግን ቪዲዮም አፕሎድ ማድረግ ሳላቋርጥ ስቀርና ስሞክር ወደ 1000 ምናምን ሳብስክራይበር ሆነ። ዋች አወሩም እየጨመረ ሊመጣ አሁን 2187 ሳብስክራይበር ደርሻለሁ ማለት ነው። እዚህ እንደምታዩት 2187 ሰብስክራይበር ደርሰናል። አሁን እንደምታዩት እዚህ ጋር ማለት ነው። እዚህ እንደሚታየው 2187 ሰብስክራይበር ደርሻለሁ። ሌላውንም የማሳያችሁ ይሆናል ማለት ነው። ነገር ግን በሰዓቱ ምን ብቻ ነው የነበረኝ? ስልክ ብቻ ነው የነበረኝ ማለት ነው። በሰዓቱ ቻናል አከፋፈት እንኳን ዩቲዩብ ላይ ተምሬ ነው ማለት ነው። ዩቲዩብ ላይ እንዴት እንደሚከፈት ቪዲዮዎችን አይቼ ከፈትኩት ጀመርኩ ማለት ነው። ቪዲዮ አፕሎድ እንዴት እንደሚደረግ ዩቲዩብ ላይ ተማርኩኝ ለቀቅኩኝ ማለት ነው። እኔም ስሩ ታይም እንደዚህ እየሆነ እዚህ ደረስኩ ማለት ነው። እዚህ ደረስኩ ማለት ትልቅ ቦታ ላይ ሳይሆን አሁን ላይ ደርሻለሁ። 2187 ላይ ደርሻለሁ ማለት ነው። ከዜሮ ወደ 2187 በእናንተም ድጋፍ ማለት ነው ደርሻለሁ ማለት ነው። እና ዋች አወሩ ደግሞ ከዜሮ ዋች አወር ወደ 3000 ምናምን አካባቢ ዋች አወር ደርሻለሁ ማለት ነው። 3344 ዋች አወር ደርሻለሁ። የሚቀረኝ 600 ምናምን አካባቢ 660 ምናምን አካባቢ ነው የሚቀረኝ ማለት ነው። ኢቭን አሁን ይህን ቪዲዮ እየሰራሁላችሁ ባለው ሰዓት ይህን ቪዲዮ ሪከርድ እያደረኩት ባለው ሰዓት ምን ውስጥ እንዳለው ላሳያችሁ፣ እንዳስቁ ምን ውስጥ እንዳለው ላሳያችሁ ነው። ተመልከቱ ምን ውስጥ እንዳለው። ስቱዲዮ የለኝ ምን የለ ይታያችኋል አይደል? ይሄን ታውቁታላችኋል። ብርድ ልብስ የገጠር ብርድ ልብስ ነው። ይሄንን እንደ እንትን ከልሌ ምናምን ነው እየሰራው ያለ። ምን ውስጥ እንዳለው ደግሞ ተመልከቱ። ይሄ ገለባ ውስጥ ነው ያለው። ይሄ የገጠር ልጅ ቢሆን ያውቀዋል ምን ውስጥ እንዳለው። ይኸው አያችሁታ ምን ውስጥ እንዳለው። ምክንያቱም ምንድነው ፍላጎት ካለ
ፍላጎት ካለ የውስጥ ፍላጎት ካለ ምንም ነገር ባሪየር ሊሆን እንደማይችል እና ሊያግዳችሁ እንደማይችል በዩቲዩብ ብቻ ሳይሆን በማንኛውም የህይወት እንትን ውስጥ ፍላጎቱ ካላችሁ ምንም ነገር ማሳካት እንደምትችሉ መገንዘብ ትችላላችሁ ማለት ነው። ተማሪ ከሆናችሁ ማንበብና ማድረግ ትችላላችሁ፣ ማሸነፍ ትችላላችሁ። ህይወትም ቢሆን ምንድነው የሚያስፈልገው? ዴዲኬሽን እና ኮንሲስተንሲ ያስፈልጋል እና ተስፋ ለመቁረጥ ያስፈልጋል ማለት ነው እንጂ ምንም ነገር ሳይደረስ አይቀርም ማለት ነው። ስለዚህ እኔም ተስፋ አለኝ። ለወደፊቱም ቪዲዮዎችን አፕሎድ አደርጋለሁኝ። ተስፋ መቼም አልቆርጥም። አንድ ቻናል ብቻ ሳይሆን የሚኖረኝ የተለያዩ ቻናሎች ይኖሩኛል፣ እሰራለሁ ማለት ነው። ስለዚህ በተለያየ ቦታ ሆናችሁ በተለያየ የስራ መስክ ሆናችሁ ለምሳሌ ዶክተሮች፣ የተለያዩ እውቀት ያላችሁ ሰዎች አላችሁ፣ ተማሪዎች አላችሁ ማለት ዩኒቨርሲቲ ጨርሳችሁ ተመርቃችሁ ስራ ላገኝ ያላችሁ ሰዎች ልትኖሩ ትችላላችሁ። እናንተ አሁን ምን ማድረግ ትችላላችሁ ማለት ነው? የተለያዩ ወደ ሶሻል ሚዲያው መጣችሁ መሞከርና አብረን መስራት እንችላለን ማለት ነው። ከዜሮ ከምንም መጀመር ትችላላችሁ። የሚያስፈልገው ምንድነው? ኢቭን የተሻለ መሳሪያ የተለያዩ የኮምፒውተር ካሜራ ምናምን ላይኖራችሁ ይችላል። ማይክ ላይኖራችሁ ይችላል ዩቲዩብ ቪዲዮዎችን ለመስራት። ነገር ግን ምን ያስፈልጋችኋል? በቀላሉ ትንሽዬ ስልክ አላችሁ፣ ከዛች መጀመር ትችላላችሁ ማለት ነው። ያን በመጠቀም ከፍተኛ ደረጃ ላይ መድረስ ይቻላል። ያው የምናውቃቸው ዩቲዩበሮች የተለያዩ ሶሻል ሚዲያው ላይ ኢንፍሉዌንስ እየፈጠሩ ያሉ ተጽዕኖ ፈጣሪ የሚባሉ ሰዎች የጀመሩት ከምንድነው? ከባዶ ነው ወይም ደግሞ ከዜሮ ነው ማለት ነው የጀመሩት። ስለዚህ ወደዚህ መጣችሁ መስራት እንችላለን፣ ሶሻል ሚዲያው መጠቀም እንችላለን ማለት ነው። እንደሚታወቀው በዩቲዩብ ወይም ደግሞ ኢትዮጵያ ባላት አንኤሊጂብል ሞስት ኦፍ ዘ ታይም ኢትዮጵያን ስናያት ለጉግል ለተለያዩ ለነዚህ ለኦንላይን ፔመንት ላይ ብዙም ኢንቮልቭ አታደርግም፣ አትሳተፍም። ስለሆነ አሁን ዩቲዩብን እንኳን ራሱ ብንወስድ ለዩቲዩብ ራሱ ለጉግል ካምፓኒ የሚከፈል ብር አለና ያን ባለመክፈሏ ኤሊጂብል አይደለችም። አሁን ሀገሪቱን ስናይ ኤሊጂብል አይደለችም። ነገር ግን ስንከፍተው ዩቲዩብ ቻናሉን በተለያየ በኬንያ ወይም ደግሞ በዩናይትድ ስቴትስ በዩናይትድ ኪንግደም ብለን ነው የምንከፍተው ማለት ነው። ስለዚህ እንደዛ አድርገንም ቢሆን ያገኛሉ። አሁን ትልልቅ ዩቲዩበሮች የተለያዩ ሰይፉን ኢቢኤስ ብትወስዱ እሸቱ መለሰ ምናምን ብትወስዱ ትልቅ ብር ነው የሚከፈላቸው አይደል? ያው ባሪየር አይሆንም ማለት ነው። ስለዚህ የሚያስፈልገው ምንድነው? ያላችሁን ነገር ጥቅም ላይ ማዋል ማለት ነው። ለሰዎች ሸር ማድረግ፣ ፎርዋርድ ማድረግ ማለት ነው። ወደ ህዝቡ ማውጣት ያስፈልጋል ማለት ነው። ስለዚህ ይህን ይመስላል ማለት ነው ለዛሬ። ያው እና ምን ልላችሁ ፈልጌ ነው፣ በተጨማሪ የተለያየ ቦታ ያላችሁ እውቀት ያላችሁ ዩኒቨርሲቲ ጨርሳችሁ ስራ አጣው ብላችሁ ቁጭ ያላችሁ ተማሪዎች ካላችሁ እንደዚህ ዩቲዩብ ቻናል ከፍታችሁ የተለያዩ ፍሬሽማን ኮርስ ቲቶር ሊሆን ይችላል፣ የተለያዩ ሪሜዲያል ተማሪዎችን ማስተማር ሊሆን ይችላል። በተመረቃችሁበት ኮርስ ቲቶር መስጠትና ማስተማር ትችላላችሁ ማለት ነው። ምንም ነገር ባሪየር ሊሆን አይችልም። ስቱዲዮ ላይ ኖራችሁ ይችላል። ይሄው እንደዚህ ልትጠቀሙ ትችላላችሁ ማለት ነው። ይሄን ዘርግታችሁ ልትጠቀሙ ትችላላችሁ ባላችሁ ነገር ማለት ነው። ብቻ ምንድነው የሚያስፈልገው? ያላችሁን ነገር መጠቀም ነው ማለት ነው የሚያስፈልገው። በዚህ በሰለጠነ ዘመን እንትን ማለት አያስፈልግም። ቪዲዮ ኳሊቲ ጥራት ላይኖረው ይችላል፣ ግን ለጊዜው ነው። ነገ ስታገኙና ሲኖራችሁ ወይም ደግሞ ስናገኝ ይቀየራል፣ ይስተካከላል። የራሳችን ስቱዲዮ ይኖረናል። የራሳችን የዩቲዩብ ካሜራ፣ ዩቲዩብ የምንሰራባቸው የተለያዩ ዘመናዊ የሆኑ ሞደርናይዝድ የሆኑ ኢኩፕመንቶች ይኖሩናል ማለት ነው። ስሮ ታይም ማለት ነው። ስሮ ኮንሲስተንሲ፣ ስሮ ዴዲኬሽን፣ ተስፋ ባለመቁረጥ ይኖረናል፣ እናሳካዋለን ማለት ነው። ገባችሁ አይደል? ስለዚህ ምንድነው ባላችሁ ነገር መጠቀም መቻል አለባችሁ። የተለያዩ ታለንት ሊኖራችሁ ይችላል። ለምሳሌ ስፖርት ላይ የምትሰሩ ከሆነ የተለያየ ኮሜዲ ነገር ተሰጡ ካላችሁ እሱን ወደ ቻናል ከፍታችሁ በተለያዩ ሶሻል ሚዲያዎች ጋር ሊንክድ በማድረግ በማያያዝ ዩቲዩብ ቻናላችሁን ማሳደግና ሞኔታይዝድ መሆን ትችላላችሁ ማለት ነው። ስለዚህ ያለን ነገር እንጠቀመው ባይ ነኝ። ምክንያቱም ወይ ኢትዮጵያንስ አር ሪች ቬሪ ጊፍትድ፣ ምንድነው በጣም በተፈጥሮ የታደልን ማለት ነው። እኛ ኢትዮጵያውያን በጣም ጊፍትድ ነን አይደለ? ስናየው የተፈጥሮ ሀብት አለ፣ በቂ ነገር አለ፣ ብዙ ነገር አለ። ሁሉም ሰው የራሱ የሆነ ታሌንት አለው ወይም ደግሞ መክሊት የሚባለው ነገር ማለት ነው። ያን ታሌንት ያን ዝንባሌ በሶሻል ሚዲያው ላይ በማውጣትና ገንዘብ መስራት ይቻላል፣ ሞኔታይዝድ መሆን ይቻላል፣ ታዋቂ መሆን ይቻላል ማለት ነው። ገባችሁ አይደል? ስለዚህ
ያለንን ነገር እንወቅበት። ወደ ሶሻል ሚዲያው እንምጣ። ሁሉም ሰው ዩቲዩብ ቻናል ይኑረው። ይህን ቪዲዮ የምታዩ በሙሉ ዩቲዩብ ቻናል እኔ እንዴት እንደምትከፍቱ ምናምን ልነግራችሁ አልችልም። ምክንያቱም አሁን ላይ በጣም ዘመኑ እንደምታዩት ነው ምን ያህል እንደሰለጠነ ማለት ነው። ስለዚህ ዩቲዩብ ላይ ገብታችሁ ራሱ ሃው አይ ካን ምናምን እንዴት መክፈት ይችላሉ ዩቲዩብ ቻናል ብላችሁ ሰርች ብታደርጉ ሚሊዮንስ ኦፍ ቪዲዮ ይመጡላችኋል ማለት የተለያዩ ብዙ ቪዲዮዎች ይመጡላችኋል። ከዛ ውጭ በሚመቻችሁ ቋንቋ የተሰራ ቪዲዮ ማየት ትችላላችሁ ማለት ነው። ያን አይታችሁ ዩቲዩብ ቻናል ከፍታችሁ ሴቲንጉን ገብታችሁ አስተካክላችሁ ሞኔታይዜሽን ወይም ደግሞ ዩቲዩብ ቪዲዮዎችን አፕሎድ በማድረግ ባላችሁ ታለንት አፕሎድ በማድረግ ስሩ ታይም ገንዘብ መስራት ትችላላችሁ፣ ሞኔታይዝድ መሆን ትችላላችሁ ማለት ነው። ስለዚህ ያለንን ነገር እንጠቀምበት፣ አብረን በጋራ እንስራ፣ ቅንነት የዋህነት ይኑረን እላለሁኝ። ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ምን ያህል ማለት ሰነፎች እንደሆነን መረዳትም ችያለሁ ማለት እስካሁን በዚህ 10 ወር ውስጥ ምን ያህል ሰነፍ እንደሆነ መረዳት ይችላል ማለት ምክንያቱም ምንድነው ሰው ብዙ ነገር አለው ከኔ የተሻሉ ብዙ ሰዎች አሉ፣ ብዙ እውቀት ያለው ሰው አለ። ነገር ግን ይሄን እኔ ቪዲዮ እንኳን ቪዲዮ ነው የሆነ የሚጠቅመው ሰው ይኖራል፣ የሚጠቀምበት ተማሪ ሊኖር ይችላል አይደል? ግን እኮ እኔ እሳሳታለሁ፣ ሰው ነኝ። ምክንያቱም ሰው ስለሆንኩ ልስት እችላለሁ። ግን ያን እኔ በማይበትም እይታ የሚያይ ሰው ሊኖር ይችላል። ገባችኋ? እኔ የምገልጸው አገላለጽ የሚገባው የሚረዳኝ ሰው ሊኖር ይችላል። ስለዚህ እኔ ጠቃሚ መሆን እችላለሁ ማለት ነው። ስለዚህ የሰውን ችግር ማቅለል ይቻላል ማለት ነው። ለምሳሌ የምግብ ዝግጅት ሊሆን ይችላል። የምግብ ዝግጅት ችሎታ ያለው ሰው ካለ ያንን በቪዲዮ እያስደገፈ ዩቲዩብ ላይ አፕሎድ ቢያደርግ ለሌሎች ከባድ የሆነውን ነገር ያንን የእሱን ቪዲዮ አይተው የራሳቸውን ችግራቸውን ይፈቱበታል ማለት ነው። ያንን ቪዲዮ በማየት ችግራቸውን ወይም ደግሞ ኦብስታክል የሆነባቸውን ነገር ቪዲዮን በማየት ብቻ ሶልቭ አድርገው ኑሯቸውን ማቅለል ይችላሉ ማለት ነው። ስለዚህ ስታስቡ ለመክፈት ዩቲዩብ ቻናል ገንዘብ ብቻ ለመስራት ሳይሆን ምንድነው አዝ ፐርፐስፉል ሆናችሁ ነው ማለት ነው። ሊጠቅም ይችላል የምሰራው ነገር የሚጠቀምበት ሰው ሊኖር ይችላል ብላችሁ አስባችሁ ነው ማለት ነው የምትለቁት። ኦንሊ ገንዘብ ላይ ብቻ ፎከስ ካደረጋችሁ ጥሩ አይመጣም ማለት ነው። ስሩ ታይም ግን ገጸ በረከት ይኖረዋል ወይም ደግሞ የምትሰሩት ስራ ፍሬ ያፈራል ማለት ነው። ገንዘብም ታገኛላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል ማለት ነው። ተጠቅማችሁ እንደምትሉ ወይም ደግሞ ዩቲዩብ ቻናል ከፍታችሁ ባላችሁ ታለንት ላይ እንደምትሰሩ አልጠራጠርም። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። ሰብስክራይብ ለአዲስ የቻናል ቤተሰብ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ አድርጉት። በቀጣይ ሌላ ቪዲዮ እንደዚህ አይነት ቪዲዮ እንድሰራ የምትፈልጉ ከሆነ አበረታቱኝ፣ ኮሜንት ጻፉልኝ። ይመቻችሁ። ሰላም ሁኑ። የሳምንት ሰው ይበለን።